ጤና ይስጥልን እንደምን አላችሁ የተከበራችሁ ተመልካቾቻችን እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። የ2018 የጥምቀት በዓል ምክንያት በማድረግ እዚህ የአዳማ ከተማ ውስጥ የተለያዩ የባህል አልባሳት መሸጫ ሱቆች ላይ ዞር እያለን የተለያዩ የባህል አልባሳት መሸጫ ሱቆች ላይ የተዘዋወርን ለጥምቀት ያልሆነ ቀሚስ ይበጣጠስ ሲባል እንደው አባባሉ ምን ማለት ይሆን እያልን እየጠየቅን እንዲሁም ደግሞ የተለያዩ ጥያቄዎችን እየጠየቅናቸው ወደ እናንተ የምናደርስ ነው የሚሆነው። እናንተም በያላችሁበት መልካም የጥምቀት በዓል እንዲሆንላችሁ ተመኘን። አብሮነታችሁን ከኛ ጋር አድርጉ። ሰላም እንዴት ነሽ? ሰላም ነሽ? እንዴት ነሽ? እንኳን አደረሰሽ ለጥምቀት በዓል። እንኳን አብሮ አደረሰን። እንታወቅ ስምሽን? ዝናሽ አውላቸው እባላለሁ። ካስያቡ እባላለሁ። ንብረጃው እባላለሁ። ኤደን እባላለሁ። አጸደ ወረነ እባላለሁ። ጽዮን በቀለ እባላለሁ። ታሪኩ ቅጣ እባላለሁ። እቴኔ ጸጋይ እባላለሁ። ስሜ ሊና ይባላል። ያጌጠ ሞገስ እባላለሁ። መሐመድ ደምስ ይባላለሁ። ዛሬ የባህል አልባሳት መሸጫ ሱቆች ላይ ዞር እያልን ነበር። አንቺ ደግሞ የመረጥሽ ነው ያገኘውሽ። እንዴት ነው ጥምቀት ዝግጅቱ ምን ይመስላል? ጥምቀት እንግዲህ ያው ደስ ይላል። የሃይማኖት በዓል በመሆኑ ደስ ይላል። እግዚአብሔር ይመስገን በሰላም ደርሰናል። ይሄው ሁለት ሴት ልጆች አሉ። እሺ ለነሱ እንግዲህ ልብስ ልገዛ አጋጣሚ ከቢሮ ወጥቼ ነው እንደውም የመጣሁትና ወደዚህ መጣሽው? ወደዚህ የመጣሁት ለነሱ ልገዛ ያየው ነው። ያማምራሉ ልብሶች። እንግዲህ ምን ይመስላል እናንተ ጋር ያለው የጥምቀት በዓል ዝግጅት? ይሄው ካምናው በተሻለ ባሪፍ ሁኔታ ተዘጋጅተን እንግዲህ ከስተመሮቻችንን እየጠበቅናቸው ነው። እኛ ጋር ያው እንግዲህ በዓሉን አስመልክቶ የገቡ አዳዲስ እቃዎችን እየሰራን እየጠበቅን ነው። ያው ከስተመሮቻችንም ያው እንግዲህ ለባለፈው አድምቅ ብሎ እንደሚውሉ ተስፋ አለን። ዝግጅት በጣም አሪፍ ነው እና ከመቼውም ጊዜ በላይ ደግሞ ከስተመሮቻችንን ተዘጋጅተን እየጠበቅናቸው ነው። ድባቡ በጣም ቆንጆ ነው፣ ደስ ይላል። እንግዲህ ያው የጥምቀት በዓል በየዓመቱ የሚከበር ሃይማኖታዊ በዓል ነውና እንግዲህ ያው ጥሩ ነው። ከወዲሁ ዝግጅቱ እነዚህ አልባሳት አካባቢ ሞቅ ደመቅ ያለ ይገኛል። ሰው በመምረጥ ላይ ይገኛል። እኔም በአጋጣሚ ደግሞ ባለፈው ያዘዝኩት ትዕዛዝ ነበረኝ። እሱን ትዕዛዝ ይዤ ወደ ቤቴ እየሄድኩ ነው ያለሁት። አሪፍ ነው። የጥምቀት በዓል ቆንጆ ነው። ትንሽ ከሌላው ጊዜ ቀዝቀዝ ያለ ቢሆንም ቆንጆ ነው። በዓል ደስ ይላል። ጥምቀት ልዩ የሚያደርገው ሀገራችን ውስጥ ብቻ መከበሩ ነው። የኢየሱስ ክርስቶስ የጥምቀት በዓል እና ኢትዮጵያ ውስጥ ደግሞ ልዩ የሚያደርገው በባህል ልብስ ብቻ ስለሚከበር ነው። ያለውም የሌለውም ባለው አቅሙ ልብሶችን ነጭ ልብሶችን በመልበስ እና ወጥቶ በዓሉን በመቀላቀል የሚያከብርበት ነው። ድሃ የለ ሀብታም የለ። ይሄ ለየት ያደርገዋል። ኢትዮጵያ ውስጥ ይሄ ነገር አለ እና በጣም ደስ ይላል። ያለው የሌለውም ነጭ ይለብሳል። ለዛ ነው ለየት የሚያደርገው። ሌላው ደግሞ አብሮነት አለ። በጥምቀት አብሮነት አለ። ጎረቤት ከጎረቤቱ የሚመጋገብበት አብሮ ሼር የሚያደርግበት ነው። በዚህ ለየት ያደርገዋል ጥምቀትን። በጣም ነው የምወደው የጥምቀት በዓልን። ድባቡ ጥሩ ነው። ገዢውም ሻጩም እንቅስቃሴ እያደረገ ነው። ያው የጥምቀት ሰሞን ከስላሴም ያው እንደ ጥምቀት ነው። የትናንትናውን በዓል አለ፣ ከዛ በኋላም አለ፣ እንደገናም ደግሞ ይቀጥላል ሚካኤል። ስለዚህ የተከታታይ የሆኑ በዓላቶች ስለሆነ በቃ በጣም ተዘጋጅተንበት ነው እኛ የምናከብረው በዓላችንን። እንኳን አደረሳችሁ። እንዴት ናችሁ? ሰላም አላችሁ? ባህላችሁ ብገባስ እዚህ ጋር በጣም ነው ያማረባችሁ። እናመሰግናለን። ደስ ይላል በጣም። የጥምቀት በዓል ድባብ ላይ ነው የምንገኘው። ሁላችሁንም እንኳን አደረሳችሁ። እስቲ ከዚህ ልጀምርና ብታውቁ ስምሽን? ስሜ ሲሳይ ለማ እባላለሁ።
የመጣሁት ከጨፌ ነው። እሺ እንኳን አደረሰሽ ለጥምቀት። እንኳን አብሮ አደረሰ። ምን ይመስላል ድባቡን እንዴት አገኘሽው? ድባቡ በጣም ደስ ይላል፣ ያምራል በጣም። አንቺም በጣም አምሮብሻል። የባህል አልባሳትን ብዙ ጊዜ ትለብሻለሽ? አዎ ብዙ ጊዜ እንለብሳለን፣ ለስራ እለብሳለሁ። ጥምቀት እንዴት ነው የምታከብሩት? እንደዚሁ በጋራ እንዳማረባችሁ ነው ወይስ የምታከብሩበት ሁኔታ ምን ይመስላል? አዎ በጋራ ብለናል እንግዲህ ዘንድሮ። እሺ በጋራ ነው የምናከብረው። ብዙ ጊዜ ለጥምቀት ያልሆነ ቀሚስ ሲበጣጠስ ይባላል እና ለምን እንደዛ የሚባል ይመስላል? ለምንድን ነው የሚባለው? ሞክሪ። ሁሉም ሰው አምሮበት ነጭ በነጭ ለብሶ ጥምቀት ላይ ይታያልና ለምንድን ነው ብለሽ ታስቢያለሽ? ጥምቀት አንዴ ናት፣ ለዛ ይመስለኛል በአመት አንዴ ስለሚከበር ለዛ ያ ለጥምቀት ያልሆነ ቀሚስ ይበጣጠስ ይባላል። እስቲ ለምን ይሆን እንዲህ የሚባለው? ያው ጥምቀት እንግዲህ ሁልጊዜ ታቦታቱም ይወጣሉ፣ ህዝቡ በሙሉ ይወጣልና ደምቆ ባህሉን እንዲታወቅ ወይንም ባህሉ በደንብ አሸብርቆ እንዲታይ በነጭ ልብስ በባህል ልብስ ድምቅ ብሎ ነጭ ልብስ የሰላምና የደስታ ስለሆነ ደስ ብሎ ደምቆ ታቦታቱን አጅበው የሚሄዱበት ስለሆነ ለዛ ነው እንግዲህ የጥምቀት ቀሚስ ሲበጣጠስ የሚባለው። ለጥምቀት ያልሆነ ቀሚስ የሚባለው ለዛ ነው። ያው ያለውም አዳዲስ አሰፍቶ እንዲለብስ፣ የሌለውም ደግሞ አቤት ያለውን አጥቦ እንዲለብስ። በቃ ጥምቀትን ለብሰን ካልወጣን ምን ይሆናል ማለት ነው። ለጥምቀት ያልሆነ ቀሚስ ሲበጣጠስ ሲባል ሁሉም ያለውን ለብሶ እንዲወጣ ነው። አዎ በቃ ሁሉም ያለውን ለብሶ ባለው እንዲታይ ነው በቃ። እንጃ ያው በአፈ ታሪክ የመጣ ነገር ይመስለኛል። ሌላ እንኳን ብዙም አይዲያው የለኝም። እንግዲህ ይሄ አባባል የሚባለው ሁሉም ሰው ያለውም የሌለውም ሞቅ ደመቅ ብሎ መውጣት ይፈልጋል። አሰርቶ አሰፍቶ ያለውን ቆንጆ ሆኖ መልበስ መውጣት ይፈልጋል። ያው ጥምቀት የውጭ በዓል ስለሆነ ሁሉም አምሮና ደምቆ መታየት ስለሚፈልግ ከሌላው በዓል ይልቅ ለጥምቀት ሞቅ ደመቅ ማለት ይፈልጋል ሁሉም ሰው። ለዛ ይመስለኛል። ብዙ ጊዜ የባህል ልብስ ትለብሻለሽ? አዎ በተገኘው አጋጣሚ ለመልበስ ሞክራለሁ። አብሶ እንደዚህ ጥምቀት ምናምን ከሆነ ከሌላው ልብስ ይልቅ የባህል ልብስ መልበስ መርጣለሁ። ያው ታስቦ በአመት አንዴ ስለሚመጣ ይመስለኛል እና አብዛኛውን ጊዜ ልጆች ስለሆኑ የሚጠብቁት ይሄን በዓል በተስፋ ስለሚጠብቁት ጓግቶ ስለሚጠብቁት በቃ ለዛ ያልሆነ ነገር ይቅር እንደማለት ያህል ነው ማለት ነው። ሰው ያለውን የሌለውን ጥምቀት ላይ ገበሬውን እህሉ ሸጦ እህል የሚሸጥበት ወቅት ነው። ጠር ላይ እንትንም አለ፣ የሰርግ ፕሮግራምም አለ። ያን የሌለው አድርጎ ነጭ ልብስ ይለብሳል። በቃ የባህል ልብስ ይለብሳል። ሌላ ነገሩ ይቀራል እንጂ ነጭ መልበስ የባህል ጥበብ መልበስ አይቀርም ለጥምቀት። ለዛ ነው ለጥምቀት ያልሆነ ቀሚስ ይበጣጠስ የሚባለው። ጥምቀት የጌታችን የኢየሱስ ክርስቶስ በባህረ ዮርዳኖስ የተጠመቀበት በዓል ስለሆነ ነጭ ለብሰን አምረን ደምቀን ካልወጣን ሃይማኖታችን ሃይማኖት እንደሆነ ማንጸባረቅ አንችልም ማለት ይቻላል። ምክንያቱም የጥምቀት በዓል የጌታችን የኢየሱስ ክርስቶስ መጠመቅ ነው። ስለዚህ ሁላችንም ይሄንን በማሰብና በማክበር ነው የምናሳልፈውና በዚህን ጊዜ ካለበስን ፋሲካ እንድታዩ አሁን የልብስ አይደለም የምግብ ነው። እንቁጣጣሽንም ሌሎችንም ገናንም ቢሆን ማለት ነው። ጥምቀት ግን የአደባባይ በዓል ስለሆነ ሁሉም ከቤቱ ወጥቶ አምሮ ታቦትን አጅቦ ስለሚወጣ በቃ ይበጣጠስ። ለዚህ ካልሆነ እውነት ነው። ብዙ ጊዜ ደግሞ ለጥምቀት ያልሆነ ቀሚስ ይበጣጠስ ይባላል። ለምን ይሆን? ምክንያቱም ጥምቀት እንትን ነው ምንድነው የምትገናኝበት ነው፣ ብዙ የምናምርበት ነው፣ ኢትዮጵያዊ ባህላችን የሚታይበት ነው ማለት በቃ አምረን ስንወጣ ደስ አይልም? ጥምቀት ያልሆነ ቀሚስ ይበጣጠሳል የሚባለው በቃ ጥምቀት ትልቅ በዓል ነው። ምክንያቱም በክርስትና ውስጥ ያለ ሰው ትልቅ እምነት ነው አይደለ? ስለዚህ ለዛ ብዬ
ካልወጣው መቼ ልትለብሰው ነው? ሁሉም ያለውን ነገር ለብሶ አምሮ ደምቆ የሚታይበት በዓል ስለሆነ እኔ በጣም በበኩሌ እኔ እወደዋለሁ ጥምቀትን ማለት ነው። ለጥምቀት ያልሆነ ቀሚስ ይበጣጠስ የሚባልበት ምክንያት ለጥምቀት ምንም ነገር አይሰሰትም። ሰው ሁሉን ነገር አጠራቅሞ ለጥምቀት ይለብሳል። ደምቆ ያለው ገዝቶ የሌለው ደግሞ አጥቦ። ስለዚህ ለጥምቀት ያልሆነ ቀሚስ ይበጣጠስ የሚባለው ለጥምቀት የሚሰሰት ነገር የለም። ቋጥሮ ያስቀመጠውን በጥምቀት ዕለት ይለብሱታል። ስለዚህ ከዚህ የተነሳ ለጥምቀት ያልሆነ ቀሚስ ይበጣጠስ ይላሉና ንፉግነት የለም። በዓሉ የጋራ ነው፣ የአንድነት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱ ተጠምቆ ተጠመቁ ብሎ ያለበትም ስርዓት ነውና ነጭ ጻዕዳ እሱም እንደለበሰ እኛም ነጭ ጻዕዳ ለብሰን እንወጣለን ማለት ነው። ጥምቀት በጣም ትልቅ ባህል የሆነ ባህል ነው። ትልቅም ነው እንዳለን በቃ ሎሚም አለ። ሎሚ እንደ ግድ ነው። ሬዲ ነን ለለው ተዘጋጅተናል ለመወርወር። ማን ይሆን የሚወረወርባት? እንግዲህ እንጠብቃለን። እኛ ብዙ ጊዜ ስራችንም ስለሆነ በዓል ነገር ነው የምንሰራው። ይሄ የሚሆነው ደግሞ ባህላችን ለመውደድ የተነሳ ነው እና ለሁሉም ነገር እንደዚህ ፋሚሊ ያለ ይደሻል። እንዴት ነው የምታከብሪው? ሁልጊዜ ተመሳሳይ ልብሶችን በመልበስ ነው ወይ? ከአምናና ከዘንድሮ እንዴት ምን ይመስላል? እስቲ በመሰረቱ የባህል ልብስ የሀገር ባህል ልብስ እንደ ጊዜው አዳዲስ የሚመጣ አይደለም፣ የተለመደ ነው። ደስም ይላል። ጥምቀትን እንግዲህ ብዙ ጊዜ ከልጆቼ ከባለቤቴ ጋር ከቤተሰብ በመሆን ነው የምናከብረው። ደስ ይላል። ጥምቀት ሲመጣ ደስ ይላል። ያው እንግዲህ ሰው ባህልን ጠብቆ የሚያሰራቸው ባህል ልብሶች እኛም እንግዲህ እነሱን ነገር አስገብተን በለካነው መሰረት ሰርተን በቃ የተሻለ ነገር ለብሰው እኛንም በቃ ከየት ተሰራ ብለው ነገ ሌላ ሰው ጨምረው እንዲመጡ ነው ፍላጎታችን። ባህላችን ነው፣ የራሳችን አልባሳት ነው። ከሌላው ልብስ በተሻለ የራሳችን አልባሳት ብንለብስ ያደምቀናል፣ ቆንጆ ያደርገናል። በዓሉም በዓል የሚመስለው የሀበሻ ልብስ ቢለበስ ነው ብዬ አስባለሁ። በዓላት በሆነ ሰዓት ላይ የሀገር ልብስ ነው የምለብሰው። ምክንያቱም መገለጫችን ነው፣ ሃይማኖታዊም ነው። እንደዚህ ደግሞ ባህላዊም ጭምር የሚሆኑበት ጊዜ ስላለ ማንኛውም ሰዓት ላይ እኔ በበዓላት ላይ ከነጭ ወይንም ደግሞ የሀገር ልብስ ውጪ ሌላ ልብስ አልለብስም። ስለዚህ ተጠቃሚ ነው ማለት ነው በበዓላት። ጥምቀት የኢትዮጵያ ትልቁ የአደባባይ በዓል እንደመሆኑ መጠን ሁላችንም ወጥተን ባለን አቅም እንገዛለን። ስለዚህ ደምቀን አሸብርቀን ታቦትን አጅበን መሄድ ስለምንፈልግ ሁላችንም ይሄን ነገር እናደርጋለን በየዓመቱ። በዓል ሲመጣ በዓመት አንዴ ስለሆነ አብዛኛው አሁን እኔ የምወደው ጥምቀትን ነው። ምክንያቱም ሁሉም እንደ ባህል የባህል ልብስ ነው የሚለበሰው ለጥምቀት ማለት ነው። ስለዚህ እኔ በበኩሌ ያው ደምቄ አምሬ መታየት ስለምፈልግ የባህል ልብስ ለገዛ ነው። እኔ በጣም የባህል ልብስ አድናቂ ነኝ። ምክንያቱም ኢትዮጵያ ውስጥ ብቻ ነው የባህል ልብስ የሚለበሰው። ሌላ ሀገር ላይ ይሄን አታገኝም። ልዩት የሚያደርገን ይሄ ልብስ ነው። በዚህ ነው ልንለይ የሚገባው። ትልቅ ሀገር ላይ ሄደሽ የባህል ልብስ ለብሶ የምታይ ሰው ካለ ኢትዮጵያዊ እንደሆነ ትለያለሽ። ስለዚህ እኔ ማንኛውም ቀን በዓል በተመለከተ ቀሚስ ለባሽ ነኝ። ጥምቀት በልጅነት ልዩ ነው። እንደውም ዱሮ አካባቢ እኔ ቤተሰብ ሲነግረኝ መተጫጨት እንኳን
ያለው ጥምቀት ላይ ነው። ሎሚ ጉርበራ ይባላል። የዛኔ ነበረ ሚስት የሚተጫጩት አባቴ ሲነግረኝ። አሁን ላይ የለም ይሄ ባህል። ግን ጓደኛ ከጓደኛው ጋር አብሮ ጥምቀትን ያከብራል። በቃ በዚህ ነው። እኔም ቤት ውስጥ ነው ጥምቀትን የማሳልፈው ከቤተሰቦቼ ከልጆቼ ጋራ። ቤተክርስቲያን ሄጄ ከመጣሁ በኋላ ቤት ውስጥ ሆኜ ደግሞ ጥምቀትን አከብራለሁ ከጎረቤቶቼ ጋር ከወዳጅ ዘመዶቼ ጋር እና በጣም ወዶ ባህል ነው አለኝ። ግን ያው ትንሽ ገጠር ላይ ስለሆነ እድገታችን ጥምቀት ሲመጣ በቃ በተስፋ ነው የምንጠብቀው። ልብስ ተሰፍቶልን እስከሚመጣ ድረስ ሌሊቱ አይነጋም። ያውና በሐሳብ ደስ ብሎን በቃ ያችን ቀን በተስፋ ነው ደስ ብሎን የምንጠብቃት ማለት ነው ጥምቀትን ዕለት። ቆንጆ ቆንጆ ልብሶች ናቸው ያሉት። እንግዲህ ለመላው የክርስትና እምነት ተከታዮች የእንኳን አደረሳችሁ መልእክት ማስተላለፍ ከፈለግሽ ይወድልን እስቲ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ ላለው መልካም በዓል ለሁላችሁም አመሰግናለሁ። ለሁሉም ቤተሰቦችና መላ ለኢትዮጵያ ሕዝብ እንኳን ለጥምቀት በዓል በሰላም አደረሰን በሰላም አደረሳችሁ። መልካም ጊዜ መልካም በዓል ይሁንልክ። አመሰግናለሁ። እኛም እናመሰግናለን። መላው ክርስትና እምነት ተከታዮች እንኳን አደረሳችሁ ለማለት ፈልጋለሁ። ለመላው የክርስትና በዓል እምነት ተከታዮች እንኳን ለጥምቀት በዓል አደረሳችሁ። ለቤተሰቦቼ፣ ለባለቤቴ፣ ለልጄ፣ ለሁላችሁም እንኳን አደረሳችሁ ማለት ፈልጋለሁ። መልካም በዓል። ለመላው ለኢትዮጵያ ሕዝብ በጥምቀት ለሚያምኑ ሁሉም እንኳን አደረሳችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም በጤና በፍቅር ጠብቆ አደረሳችሁ። ከርሞም ደግሞ እንዲያደርሳችሁ ማለት እና ለመላው የኦርቶዶክስ እምነት ተከታይ እንኳን ለጥምቀት በዓል በሰላም አደረሳችሁ እላለሁ። እንኳን አደረሳችሁ መልእክት ማስተላልፈው ለመላው የኢትዮጵያ ሕዝብ ነው። እንኳን ለጌታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም ያደረሳችሁ እላለሁ። ሌላ ደግሞ ለቤተሰቦቼና ለጓደኞቼ እንኳን አደረሳችሁ ማለት ፈልጋለሁ። ክርስትና እምነት ተከታይ በሙሉ እንኳን ለጥምቀት በዓል በሰላም አደረሳችሁ እላለሁ። እና ውድ ለምወደው አንድ ልጅ አለኝና ለልጄ እና ለመላው ቤተሰቡ ለመላው የኢትዮጵያ ሕዝብ እንኳን አደረሳችሁ እላለሁ። ለመላው ኢትዮጵያውያን፣ ለመላው መወዳቸው ለዘመዶቼ፣ ቤተሰቦቼ፣ ለመላው ጓደኞቼ፣ ለኢትዮጵያውያን በሙሉ እንኳን ለከተራ በዓል ለጥምቀት በዓል ለጌታችን ለኢየሱስ ክርስቶስ እሱን ነው ዋናው መነሻችን እሱ ስለሆነ እንኳን አደረሳችሁ ከልብ ከልብ ለወዳጆቼ እንኳን አደረሳችሁ እላለሁ። መልካም በዓል ይሁንልን። የሰላም የፍቅር የብልጽግና የጤንነት እንዲሆንልን ከልቤ እመኛለሁ። የኢትዮጵያ ሕዝቦች የክርስትና እምነት ተከታዮች እንኳን አደረሳችሁ እንኳን አደረሰን ማለት እፈልጋለሁ። በጣም አመሰግናለሁ። መልካም በዓል። አሜን። እናመሰግናለን። እሺ ለመላው ለኢትዮጵያ ሕዝብ እንኳን ለጥምቀቱ አደረሳችሁ። ሁላችሁም እንኳን አደረሳችሁ። በገጌሰ በለቶማ አየ እሺ። የተከበራችሁ ተመልካቾቻችን የ2018 የጥምቀት በዓል ምክንያት በማድረግ ለጥምቀት ያለው ለቀሚስ ይበጣጠስ የሚባለው ለምን ይሆን እያልን አዳማ ከተማ ውስጥ ዞር ዞር እያልን እንዲሁም ደግሞ የተለያዩ የባህል አልባሳት መሸጫ ሱቆች ላይ ጎራ ብለን የተለያዩ ጥያቄዎችን እየጠየቅናቸው ወደ እናንተ አደረስን። እናንተም በያላችሁበት ሆናችሁ እየተከታተላችሁን ስለቆያችሁ እጅግ አድርገን እናመሰግናለን። እኔ ከወዲሁ አበቃውኝ። ቀሪ የኦቤን ሆርን ኦፍ አፍሪካ መሰናዶች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ ይሆንላችሁ።